ዛሬ በተስፋና በጉጉት ሲጠበቅ የነበረው ፈኪ በአዲስ ነገር ብቅ ብላለች። ናዲያና ሚፍታህ በአዲስ ነገር በጣም ሲጠበቅና ሲንጠብቀው የነበረው በጉጉት ማለት ነው። ዛሬ ብዙ ሰው የሚያፍርበትና ብዙ ሰው የሚጸጸትበት ቪዲዮ ተለቋል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት እንደውም ነባር ቤተሰቦቼ ለምታበረታቱኝ ጀዛኩሙላህ ኸይር ጀዛ ከልብ ከልብ አመሰግናለሁኝ። ሀገራችንን ሰላም ያደርግልን። ሁላችንም በየሃይማኖታችን በዱዓ በጸሎት እንበርታ ለሀገራችን። ዛሬ በጣም የምንወዳቸውና በጣም የምናከብራቸው ናዲያና ሚፍታህ በአዲስ ነገር ከች ብለዋል። ይፋ ሊያደርጉት ነው። በቃ እነ ስም አይጠሪ ልታፍሩ ወይም ልትዋረዱ ነው ማለት ነው። ለምን ብዙ ነገሮች ኮሜንታተሮች ብዙ ነገሮች እየተጻፈ እያየን ስለነበረ እነሱ የራሳቸው የሚያሳምን ነገር ይዘው ነው እንጂ እንደዛ አይነት ቪዲዮ የሚሰሩትና እንደዛ አይነት ነገር የሚለቁት ከፈጣሪያቸውን ጋር የሚያጣላ ነገር እንደማይሰሩ እርግጠኛ ነበርኩ ማለት ነው። ዛሬ ደስ በሚል ቪዲዮ ነው የመጡት። በጣም ኒንጃ በጣም ነው ደስ ያለኝ ማለት ነው። ምን እንደምላችሁ አላውቅም። ሚፍታህ ግን በቀደመታ ፕራንክ አደርጋለሁ ብሎ እሷን በጣም አስደንግጧት በጣም ከባድ ችግር ውስጥ ገብቷ ነበረ። በጣም ነበር ያሳዘነች በዛን ሰዓት እንደዛ መሆኗ። ለምን አንድ ሰው ችግር ያለበት ሰው ደግሞ እንደዚህ ለፕራንክ ብዙ ጊዜ ግን ፕራንክ እኔ ደጋፊ አይደለሁም። ብዘግጠና የሚያስደስተኝ ሰርፕራይዝ እንጂ ፕራንክ የሚባል ነገር በጣም ነው የምጠላው፣ በጣም ነው የምጸየፈው ማለት ነው። ለምን ፕራንክ ብዙ ጊዜ ጎጂ እንጂ ጠቃሚ ሆኖ አይመስለኝም። ከቻላችሁ እንደዚህ በቃ በአዳዲስ ነገር አሁን ቀለበት ልታደርግላት ወይም የራስህ የግልህ እንዳደረካት ነው የሚያሳየው ቪዲዮ ወይም ፎቶአችሁ ማለት ነው። እንደዛ አይነት ነገር በአዳዲስ ነገር በጥሩ ነገር ብትመጡ እንጂ እንደኔ ፕራንክ የሚለው ነገር ወይም አስፈላጊ አይደለም። ፕራንክ አስፈላጊ አይደለም። አሁን እሷ በቀደምታ ወላሂ በጣም ነበር ያሳዘነችኝ። እንደዛ ስትደነግጥ እንደዛ ስትሆን ያው ቪዲዮ ስለጠፋ ብዙዎቻችሁ ስላላያችሁት ይሆናል እንጂ ግን በጣም ነበረ በጣም ወላሂ እንኳን እንደዚህ የልብ ድካም ችግር ያለበት ሰው አይደለም ጤነኛም ቢሆን ለራሴ በሷ ቦታ ብሆን በጣም ነበር የምደነግጠው። በጣም እንደዛ ማድረግ የለብህም ሚፍታህ ማለት ነው። ከቻልክ በጥሩ ነገሮች በጥሩ አይዲያ በጥሩ ነገር ብትንከባከባት በጥሩ ነገር ተንከባከባት እንጂ እንደዚህ እያደረክ ፕራንክ አታድርጋት፣ አታስደንግጣት። መጥፎ ጥሩ እናንተ ጥሩ ነገር ስትጠብቁ በዛ ምክንያት መጥፎ ነገርም ሊመጣ ይችላልና አሁን እናንተ በቀደም ቪዲዮ ጠፋ፣ ግን አንዳንድ ሰው ስላየው በሾርት ለቆታል። በቲክቶክ እየተመላለሰ ነው። እንደዚህ አይነት ነገሮች ለወደፊትም ለራሳችሁም ጥሩ አይሆንም። የሆነ ነገር ይመጣ የጭንቅላት ጠዋሳ ሆኖ ነው የሚቀመጠው ባይነኝ። ስለዚህ ፕራንክ የሚባለውን ነገር ይቅር ባይነኝ ሚፍታህ። እኔ እንጃ ዛሬ በጣም ደስ ብሎኛል። ሚፍታህ ለናዲያ ቀለበት አድርጎላታል ማለት ነው። ትዳራችሁን ያማረ እየሰመረ ወልዳችሁ ከብዳችሁ ለማየት ያውቃን ነው የምለው። በጣም የሚያስደስት ቪዲዮ ነው እንደኔ ማለት ነው። በጣም ነው ደስ ያለኝ። ለምን ብዙዎቻችን እንዴት ኒካ ሳያስር ወይም እንዴት ኒካ ሳያስር የራሱ ሳያደርግ ብዙ ለራሱ የራሱ ጓደኞች ለራሱ እንደት እሱ ለኛ ሳይነግረን ነው ወይስ ኒካ አስሮ ነው ወይስ ዝም ብሎ ነው እንደዚህ በሚዲያ ላይ ሚፍታህን እኛ የምናውቀው በእንደዚህ አይነት በወረደ ነገር አይደለም። ሚፍታህን የምናውቀው እኛ አህላቁ ጥሩ ነገሮችን የሚሰራ በቃ ከመጥፎ ነገር የራቀ ነበረ። ስለዚህ እንዴት ለምን ለኛ ለጓደኞች እንኳን ለራሱ ለምን አልነገርከንም? ለምን ብዙ ጓደኞች ለምሳሌ አሁን እንደ ማሚ ኢትዮፕ ለራሱ እሱ ቪዲዮ ሰርቶበታል። አሁን ለምን እሷን ናዲያ ከኋላዋ ለራሱ ምን እንዳለ ይሄ በፎቶ እየለጠፈ ለራሱ ይሄ ምኗ እንደሆነ አጣርተሃል? መጀመሪያ ከእሷ ጋር
የሆነ በቃ ለራስህ አድርገሃት ነው ወይ እንደዚህ በሚዲያ ላይ ይዘህ የመጣኸው? እምዛ ቢጠና ለእኛ እንኳን መናገር ነበረብህ ለጓደኞችህ። ስለዚህ ትክክል ነህ ብዬ አላስብም እያለ ለራሱ ብዙ ነገር እያለ ነበር ማሜቷ ማለት ነው። እኔም ባይ ነኝ እንደዚህ ለሰው ልጅ አሁን ብዙዎቻችን እኛ በእነሷ ብዙ የማዳም ቅመሞች የምናፋታውኛ የምናጋባውኛ በቃ እንጃ ለምን እንደሆነ አላውቅም። በቃ ባያለለንበት ወይም በማያገባን ነገር ገብተን የምንፈተፍታለን። አሁን ሚፍታ ከናዲያ ጋር ሲሰራ እንዴት ሀራም ይሰራል፣ እንዴት በቃ ብዙ ነገር የሚያውቅ ነው። ዑምራ አድርጓል፣ ብዙ ነገር አድርጓል። ስለዚህ እንደዛ አይነቶች ኮሜንት አይቻለሁ። አሁን ለምን እንደዚህ ይሆናል? እንደዚህ ማድረግ የለበትም። ማስራት ካለበት ሐላል አድርጎ የራሱ አድርጎ ለህዝቡ አሳውቆ ነው እንጂ መስራት ያለበት እንደዚህ እያደረገ መስራት የለበትም። ብዙ ሰዎች ሰርታችኋል አሁን እንደዚህ ቪዲዮ ማለት ነው በሚፍታህ። እሱ ግን ያው ለጓደኞቹ እንደተናገረው በፊት ከወር በኋላ ለምን ቪዲዮ እንኳን አትለቅም ብለው ሲሉት የራሴ የምለውን ነገር አስተካክዬ ከወር በኋላ እመጣለሁ ነበር ያለው። ያው ሰዓቱን ጠብቆ ወሩን ጠብቆ ማለት ነው ከናዲያ ጋር መጥቷል። ወር ጠብቁኝ ያለው ያንን ነገር እስከሚያስተካክል ከሷ ጋር ፕሮግራም እስከሚጨርስ ያን ሐላል እስከሚያደርግ ድረስ ነበረ። ዛሬ ግን በይፋ ይዞላችሁ ከች ብሏል ማለት ነው ሚፍታህ። የብዙዎቻችን እረፍት ነው። ለምን እንደዚህ ሆኑ ከዛሬ በኋላ የምንል አይመስለኝም፣ ከራሴ ጀምሬ ማለት ነው። ለምን ቀለበት አድርጎላታል። የቀለበት ፕሮግራም ደግሞ ቀስ ብለው፣ የሰርግ ፕሮግራም ደግሞ እንደማንኛውም ሰው ቀስ በቀስ ነው አይደለ? ቀስ በቀስ እንቁላል በእግሩ ሄዳል ይላል ያገሬ ሰው። ስለዚህ ቀስ በቀስ ነው ሁሉም ነገር የሚሆነውና ቀስ በቀስ ይሆናል ብዬ ተስፋ አለኝ ሁሉም ማለት ነው። ፈኪ ደግሞ በቀጣይ አህሙ ትናንትና ተመርቋል። በቃ በጣም ደስ ብሎታል አህሙ። ፈኪም ደግሞ በቀጣይ እንደዚሁ ከአህሙ ጋር ሆነሽ ከማንም ጋር ሳይሆን እንድትመጪ የምንፈልገው ከአህሙ ጋር ሆነሽ በስነ ስርዓቱ እንደምንወድሽ እንደምናከብርሽ ታውቂያለሽ። ፈኪ ከች እንደምትይ ባለሙሉ ተስፋ ነኝ። ለምን አንቺም እንደዚሁ ይፋ አድርገሽ ለምን ብዙ ሰብስክራይብሽ እየተነሳ ብዙ ሰው እየወቀሰሽ እስከሆነ ድረስ ከአህሙ ጋር ያለሽን ነገር ይፋ አድርገሽ ህይወትሽን መቀጠል ግድ ይልሻል ማለት ነው። እንደኔ ለምን ብዙዎቹ የጎዱሽ እየመሰሉ ሰብስክራይብሽን እያነሱ ነው። እኔ በጣም ነው የተናደርኩት። የሰው ልጅ ከቻልን መምከር አለብን፣ ካልቻልን ከዚህ ተመለሽ ብለን መምከር፣ ካልቻልን ደግሞ ዝምታ ጥሩ ነው። እንደኔ በቃ ዝም የሆነ ነገር ጥሩ ነገር መናገር ካልቻል እኔ ዝምታን ነው የምመርጠው ብዙ ጊዜ ማለት ነው። ስለዚህ ናዲና ሚፍታህ መብሩክ ብያለሁ። በቀጣይ ደግሞ የአህሙና የፈኪ ፕሮግራም ይሆናል ብዬ ባለሙሉ ተስፋ ነኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም ያደርግልን። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አፈምሱኝ ማለት ነው። ሰላማችሁ በዝት ይበልልኝ።